شو من كل فما شو من يوم ما جدي تنبي ورما شو من كل فما يوم سيكا كان بيقفي كان مريم ذاك كان يلتم هو فيود شو من كل فما شو من يوم ما جدي تنبي ورما شو من كل فما يوم سيكا كان بيقفي ለሌሎቻችን ይጠቅማል። ባለፈው ከሱ ጋር ፎቶ ላለመነሳት ስትሮጥ ወይም ቪዲዮ ለመስራት ስትሮጥ ራሱ ቪዲዮ አልሰራውኝም። አሁን ደግሞ የምትለው ነገር ስላሳዘነኝ ነው። ምክንያቱም የኔ እህት ብትሆን ብዬ አሰብኩኝ። ለዚህ ልጅ ቤተሰብ የለም። ላወጣው ወጪ ብላችሁ እቺን ልጅ የማትፈልገውን ህይወት እንድትኖር እያደረጋችሁ ነው። ለምን አሁን ራሱ ሽንት ቤት ተደብቄ ነው ያለሁት ድረሱልኝ እያለች ነው። ወንድሜ አንተም ብዙ ሴቶች በሞላበት ሀገር ላይ እቺን ህፃን ልጅ ወዳት ሊሆን ይችላል። አይ ነው አውቃለሁ። ግን እሷ ሳትወድ በግድ የምትኖረው ህይወት ምን ያህል ደስተኛ ሊያደርግህ ይችላል። ስለዚህ ይሄ ነገር ድሮ የቀራ ነገር ስለሆነ አንተም ትተሃት ያወጣ ውጪ ካለ ቤተሰብ ጠይቀህ አስመልስ። ከዛ ውጪ እቺ ልጅ ቤተሰብ ካላችሁ ድረሱና አድኗት። እቺ እህታችን እዚህ ሀገር ሁለት እህቶች አሏት። አባትየው እዚህ ሀገር ነው ያለው። ልጅቷ ከልጁ ጋር ከተዋወቀች በቤተሰብ ከጨረሱ 4 ዓመት እንደሆነ ከዛ በኋላ ደግሞ በስምምነት ወዳና ፈቅደ እዚህ እንደመጣች ነው መረጃዎች እየተወራ ያለው እና ያም ነገር ከሷ እስካልሰማን ድረስ እኛ አላመንም እንጂ እንደ ሚዲያ ይሄ ነገር ትክክለኛ የሆነ ከአባቷም ሆነ ትክክለኛ መረጃ የሚሰጡ አካላቶችን ወደ ሚዲያ ለማቅረብ እየተጋን ነው ያለ ነው። ያንን ደግሞ ሁላችንም በትዕግስት ብንጠብቅ። ትላንትና ማታ የቸርች ሰዎች ተሰብስቦ ሽማግሌዎች፣ አባቷም የልጁን ቤተሰብ ተጨምሮ ከልጅቷ ጋር እንዳስታረቁና አብሯት እንግዲህ ቤት እንደገባች ምናምን ነው እየተነገረ ያለው። ያንን መረጃ ደግሞ እኛ ኦፊካሊ የዛኔ ልጅቷና ልጁን ሲቀርጾ ያልነበር የሆነ ልጅ ፎቶ ካሜራማን የነበረው ልጅ ከኋላ አሁን በጣም ቪያራል የወጣውን ቪዲዮ ሳይሆን እነሱን ፎቶ ሲያነሳቸው የነበረው ልጅ አሁን አንቺ ያረግሽውን ፎቶ ሲያነሳ የነበረው ልጅ ተገናኝቼ ነበርና ያለውን መረጃ አሰባስቤና ኢንተርቪው አድርጌ ወደ ህዝብ አወጣለሁ የሚል ነገር አውርቶኛል። እና እኛም እንጠብቅ። ያው ልጅቷ እንደ ቤተሰቦቿ እንደ አባቷ ገለጻ ከሆነ ለትዳር ደርሳለች ነው እያለ ያለው። ያን ነገር እንዴት ነው የሚለውን ነገር ለማጣራት ያው ጊዜ ቢሰጠን። ይሄ ቪዲዮ ደግሞ በኢቷ ቤት እያለች የዛኔ የመጀመሪያ ሰሞን ከ3 ቀን በፊት የነበረ ቪዲዮ ነው እየተባለ ያለው እና ሽንት ቤት ላይ ሆና የኢቷን ስልክ ይዛ እንዳወራች ነው እየተነገረ ያለው። ያንን ሁሉ ክሊር የሚያደርገው በመረጃ የተደገፈ ሲሆን ነው እና ይህንን ነገር እያጣራን ነው ያለ ነው እና ሁላችሁም በትዕግስት ቢጠብቁ ይህንን ነው ምለው። ዘርፌ በጣም ጥሩ ነው። በቃ ይህ አሁን ፍሬ ያለው ንግግር ነው። እውነት ለመናገር ግን እሱ አሁን መሰለን የማልፈልግበት ቦታ በግድ አምጥተውኝ ነው ያለችው እና ድረሱልኝ ሲል ደግሞ የሆነ አስገድዷት ምናምን መሰለን እኛ ማለት ነው። እና ነገሩን እነሱም እሷም ሆነ ባልየውም የባልየውን ቤተሰብ ይሄን ነገር ማጥራት አለባቸው። ምክንያቱም ሶሻል ሚዲያ ሊወጣ ነገር ከባድ ነው። ገባ ባይወጣ ባይ ማንም ሰው ዘርፌ እኔ እንትኑን ቪዲዮን ለቀቅኩ ማለት ነው። በቪያራል ወጥቷል። ወደ 1000 ምናምን ሰው ነው ላይክ ያደረገው። ሼር ደግሞ በጣም ብዙ ሼር ተደርጓል። ከዛ ይሄ ቪዲዮ ካላጠፋክ ምናምን ተብዬ ነው የመጡት ማለት ነው። ይህንን ማጠፋበት ምክንያት ምንድን ነው ብዬ ስጠይቃቸው ነገሩ አልቋል። ልጅቷ ኦሬዲ በሽምግልና በሁሉም ነገር ኦሬዲ በአባትየዋም ገለጻ መሰረት ኦሬዲ ቤት ገብታለች፣ ከልጁ ጋር ሆናለች እና ያለው ነገር እኔ ቅድም እንደገለጽኩት ነው የተባለው። ያንን ደግሞ በመረጃ የተደገፈ አምጡ ብያለሁ። ቪዲዮን አላጠፋሁትም። ይሄ በመረጃ የተደገፈ ነገር ይዛችሁ ስትመጡ እኛም ሚዲያ ላይ ማውራት እናቆማለን ብዬ ነው ከልጁ ጋር እንትን ያልኩት። እንጠብቅ እንግዲህ ያለውን ነገር
መሆንም ያለበት እንደዛ ነው። ግልጽ ያልሆነ ነገር ካወጣ ሰው እችል ለፍላጎቷን ልጅቷ ወገን አንድ ሰው መቶ ፕሬዘንት የሚያደርግ ሰው የለም ማለት ነው። አባቷ ሳይቀር እዚህ ሀገር ነው ያለው። ሁለት ቲቶቿ እዚህ ሀገር ነው ያለው። እኛ የዚህን አክል ስንጨራረስ በማገባን ጉዳይም በሚያገባንም እንዲህ ስንጨራረስ መጥተው ለምን መግለጫ አይሰጡ? እሱ ነው አሁን ዋናው። አዎ ፎንቴ ነው መጣል ማን ተብላ ነው ለአንተ መግለጫ የሚሰጠው? ቆይ አንተ በቃ ሶሻል ሚዲያ ላይ አንቺ በእናትሽ እንደዚህ አይነት ሰው ለምን አታስወጪም? እኛ ወያይ ነው የሚመጣው። ኮነሬል በቃ ምሳ ብላ ርቦታል። ርቦት ሆድ ብሶት ነው የሚሆነው። ኮነሬል ነው እሱ። ኮነሬል ተወስሰደ ኮሜንት ላይ ይረፉ። አውጪው አውጪው። ይሄ አይረባ ቅድም ራሱ አፈርኩኝ ለሱ። ምን ሆነ ነው ኮኖ ኮነሬል ማለት እኮ ስንት ነገር ተምረው ስንት ነገር አመራር ላይ ሄደው ተዋግተው ትዕግስት ተምረው እኮ ነው እንጂ ይህ ዝም ብሎ ስም ለጠፉ። አንደኛ ለአንቺም ጥሩ አይደለም። ኮነሬል እየተባለ እንደዚህ ሲወራ ጥሩ አይደለም። ይሄ ምንም የኮነሬልንም ቦታ ስለምግባር የሚባል ነገር ሰርፌ ሁላችንም ማወቅ ያለብን ነገር ሳውዝ አፍሪካ የሴቶች መብት በጣም ሀይ የሚከበርበት ሀገር ነው። ሁላችንም ልናውቅ የሚገባው ነገር በጣም የሴት መብት የሚከበርበት ሀገር ነው እና እውነት እቺ ልጅ ያለ ስምምነት አሁን ሰላም እግዚአብሔር ይዛላችሁ። ውድና ተከበራችሁ የእናንተ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላም ፍቅር በዝዝት ይበልልኝ። አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ለነበራችሁ እንኳን ሰላም ቆያችሁ እያልኩኝ ላይክ፣ ሼር፣ ሰብስክራይብ በማድረግ የዛሬ ይዤላችሁ መጣሁት ቪዲዮ እስከ መጨረሻ እንድትከታተሉኝ በአክብሮት ጠይቃለሁ። ምንድነው እሱ? በዚህ 2-3 ቀን በሳውዝ አፍሪካ የተከሰተው አንድ ቪዲዮ ነበረች። አንድ እህታችን እንግዲህ በአካል አይታወቁም፣ በስልክ ነው የሚታወቁት። ከዛ እሷም ሀገሯ እያለች እሱም ሀገሩ እያለ በተለያየ ቦታ ላይ እያሉ ያወራሉ። ያው ጉዳያቸውን በቤተሰብ በኩል ይፈጽማል። ቤተሰብ ደግሞ ያው ታግባል አቅመ ሔዋን ደርሳለች ታግባ ብለው ይሰጣሉ ማለት ነው። ልጅቷ ደግሞ ያው በአካል ስትመለስ በኤርፖርት ሲገናኙ በቪዲዮ ያየች በስልክ ያየችውንና በአካል የምታገኘው ትክክል አይደለም ብላ ግራ ገብቷት ነበረ። እንግዲህ ቪዲዮ ቫይራል ሆኖ ብዙ ሰው እንትን ብሎት ወጥቶ ነበረ። ተደናግጣ እንደውም እሱ እኔ ነኝ እኮ ብሎ ሲይዛት ቪዲዮ እየተቀረጸ ለማስታወሻ ብሎ ካሜራማን ገጥመው አበባ ይዞ እንደምታዩት ተነስታ እንትን ሲሉ ያው እሷ ተደናግጣ አንተ አይደለም ብላ ተደናግጣ እየሮጠች እያለ ነው ተከታትለው ይዘዋት እንግዲህ ያለውን ነገር ሁኔታ ሁሉ እየተሰራጨ ነበረው ማለት ነው። እንግዲህ ትናንትና ማታ ነው ዛሬ ሌሊት ላይ ማለት ነው። እንግዲህ ልጅቷ ስልክ የላትም መሰለኝ፣ በእህቷ ስልክ ነው አንስታ እኔ ሽንት ቤት ነው ያለሁት መውጣትና መግባት አልችልም እና ድረሱልኝ ታፍኜ ነው ያለሁት እኔ ማግባት አልፈልግም ብላ ድምጿን ሰጥታለች ማለት ነው። እንግዲህ ያው በራሷን ቋንቋ ይሄን የሷን ቋንቋ የምትረዱ ካላችሁ ደግሞ የሷን ስሙት፣ ካልሆነ ደግሞ ያው ወንድማችንም ተርጉሞታል። እኔም ደግሞ ያው ይሄን ነው የምትለው፣ ታፈኛለሁ ድረሱልኝ ሽንት ቤት ነው ያለሁት ምግብ እየበላሁ አይደለም ውጭ እየወጣሁ አይደለም መተላለፍ መተንፈስ አቅቶኛል ብላ መልእክቷን አስተላልፋለች። ድረሱልኝ እያለች ነው። እንግዲህ ያው ቤተሰቦቿ ሲጠየቁት እንደሰማችሁት ከሆነ ልጃችን ያቅመ ሔዋን ደርሳለች አሳልፈን ሰጥተናል ይላል። ልጅቷ ደግሞ አልፈልግም ትላለች። ሰውየው ደግሞ ያናክል 100 ምናምን ሺህ ብር አውጥቼ ትራንስፖርት ሳይቀር ምን ሳይቀር ቪዛዬን ጨርሼ ልወስዳት አስቤ እንትን ብዬ እንዴት ተከዳኛለች? ብር እስከወጣ ድረስ የፈለገው ነገር ይሁን አንገቴ ይታረድ አልፋታተም ብሎ ያው ልጅቷን እንትን እያለ ነው ማለት ነው። እንግዲህ ይሄ ነገር ዋንኛው ነገር ቤተሰቦቹ በጣም ጥፋተኛ ናቸው። እኔ ለመፍረድ ሳይሆን ሰው ልጅ ያቅመ ሔዋን ደርሳልኛለች ብሎ ለማታቀውና እንደ ድሮ በድሮ ስታይል ማሰብ ጥሩ አይደለም። የሷም ኢሞሽናል ሴፍቲ መጠበቅ አለብን። አግብታ የምትኖረው እሷ ነው እንጂ እኮ ቤተሰቦቿ እኮ አይደለም። በመቀጠልም ደግሞ መረዳት ያለብን ነገር ሰውየውን ደግሞ ብር ከፍያለሁ ደግሞ በአንገቴ ገመድ ይውጣ ከአንገቴ እንትን ይታረድ አንቺን ካላገባሁ አይሆንም ነገር የሚባል ነገር እንደዛ ይባል ነገር የለም። ሰው እስካልፈለገችው ድረስ ሰው
ሁለት ትዳር የሚባለው ሁለት አባቱ ፈቅዶ ወዶ ተፈቃቅዶ ሲሆን ነው ተዋዶ ሲሆን ነው እንጂ አይ ብሬን አውጥቼብሻለሁና 100 ምናምን ሺህ ብር አውጥቼልብሻለሁ ሚሊዮን ብር አውጥቼብሻለሁና አለፋታሽ የሚባል አማርኛ የለም። ብር ነው፣ በብር ይተካል። ሰው ግን በሰው አይተካም። ምንም ብትሆን አሁን ልጅ ተበሳጭታ ሽንት ቤት ነው ያለው ታለች ያለችበትን ነገር ያልፈለገችው ትዳር ውስጥ ደግሞ መጨረሻውን ሲኦል ነው የሚሆነው እና ይልቁንስ የበለጠ አንተ ሰላምን ከምታጣ እርሷን ያልፈለገችበት ቦታ ከምትገባ ቤተሰቦቿ ደግሞ ለብር ብለው ሊሆን ይችላል አይታወቅም። ወይ በዝምድና ያው ቤተሰብ የገጠር ሰው የታወቀ ነው። ልጅ ለልጅ ተብሎ ከልጅነታችሁ ታውቃችሁ ዝምድና ሊኖራችሁ ትውውቅ ሊኖራችሁ ይችላል አይታወቅም። ያን ሆነ ይህ ግን ልጅ አቅመ ሔዋን ደርሳልኛለች ብሎ ስለሰጡ አንተም ደግሞ ብር ስላወጣህ እንደዚህ ይሆናል ይባል ነገር አማርኛ የለም። ዋነኛው ሁለታችሁን ተዋዳችሁ ተፋቅራችሁ ሲሆን ነው ትዳር የሚሆነው እንጂ አለበለዚያ ሲኦል ነው የሚሆንባችሁ ማለት ነውና ይሄ ነገር ብትረዱ ብትገነዘቡ ባይ ነኝ። በመቀጠልም ደግሞ ልጅቷ ምናልባት እኛ ሴቶች እድሜያችን ትልቅ የሆነን እንመስላለን ግን ቶሎ ለመናድርግ ሴትና ወንድ በኩል መጠን አናድግም ማለት ነው። ሴት ልጅ በጣም ፈጣን ነች እድገቷ ማለት ነው። ግን አይምሮአችን የምናገናዝበው በ20 ቤት ከ30 ቤት ካለፈው በኋላ ነው። 30 ቤት 25 ቤት እያለን ነው ሁሉም ነገር ሚሞራይዝ አድርገን የምንጨርሰው ማለት ነውና እቺ ልጅ ገና ልጅ ስለሆነች ምንም ነገር የምታውቀው ነገር ላይሆን ይችላል። እና እናንተ ደግሞ ያንን ተረድታችሁ ብቻለ እኔ እንጃ ሰውየው ትልቅ ሰው ይመስለኛል በፎቶ ሳይሆን እንደምናየው ነው ባላቀውም። ልጅቷ ደግሞ ትንሽ ልጅ ነች። ያልተረዳችበትን ቦታ ቢያንስ እንደዚህ አይነት በብር የሚመለስ ከሆነ ብሩ የልጁን ብር እንዲመለስ ማድረግ አለበለዚያ ግን ትንሽ ጠብቆ ግንዛቤ መስጠት ማስተማር ነው እንጂ ያለ በግድ ካላገባሽ የሚባል ነገር የለም። ለሷም ጥሩ አይደለም፣ ለአንተም ጥሩ አይደለም። ለሚሰባ ሰው ራሱ እኮ ይቃፋል። ይሄ እንዴ ትንሽ እንኳን እኮ ነግበኔ የሚባል ነገር አለ እኮ። እቺ ልጅህ ብትሆንስ ወይ እህትህ ብትሆንች ልጅ ምንድን ነበር አንተ የሚሰማ ብለን ማሰብ አለብን እና ማስተዋል አለብን። ቤተሰቦቿ ደግሞ ያው ሀሳብ እንዲሰጡ ምኞቴ ነው። እናንተ መስክ ኮሜንት ሴክሽን ላይ ከታች ያለውን ሀሳባችሁ ስጡ። አመሰግናለሁ ስላዳመጣችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ።